ረስቼ ሳላቅ ነካሁኝ። ድጋሚ እየቀረስኩኝ ነው። ዋው ትላላችሁ አላምርም? ከዚህ ከወርዴ ጋር ወርዴ በጣም ነው የምወደው። በነገራችን ላይ ሴትዮዋ መጣችብኝ ትምጣ እና በጣም ደስ ይላል። ቤተሰብ ይሁት በልጆቹ የሚሰራበት ዋው ጽዳቱ ታውት በጣም ጽዳት አለው ማለት ነው። ደስ ይላል። አያችሁ ይኸው ዛሬ አበባ ልንገዛ መጥተናል ትላላችሁ። እሷ ስትመጣ ታውቃላችሁ፣ ትደነግጣላችሁ። ትላለችና በጣም ነው ደስ የሚለው። አያችሁ ቤተሰብ ለማሳየት እኮ ነው። እኔ እናንተን ለማሳየት ወይ መረባባ በሰል ኦኬ بعد وردة بس بعد وردة بابا ايه ايوه ቤተሰብ በጣም ነው ደስ የሚለው። እንግዲህ የለም የፈለኩ ወርዴ ማለት ነው። በጣም ደስ ይላል። እኔ ውሃ ቀለጥኩኝ ትላላችሁ። ውሃ ብቻውን ያለው ቀልጫለሁ። እስቲ ዳሩ የራሱ ሳሙት። እስቲ ሼር ላይክ አድርጉኝ ውድ ቤተሰቦቼ። ትንሽ ቪዲዮ ልስራ ብዬ ይኸው እናንተን ትንሽ ላስጎባኝ ብዬ ነው የመጣውና ዛሬ ላይ ማለት ነው። ሼር ላይክ አድርጉኝ እስቲ ውድ የአገሬ ልጆች አበረታቱኝ ማለት ነው። ሰላማችሁ ይብዛ። በጣም ደስ ይላል ሰፈራችን ዳር እና አበረታቱኝ ውድ የአገሬ ልጆች። ሰዓቴ ለምን እንደሆነ ተጨመረች ሲባል እየቀነሰች ነው የምታድሩብኝ። ለምን እንደሆነ ምክንያቱ አልገባልኝ እና እስቲ ውድ የአገሬ ልጆች አበረታቱኝ። ሼር ላይክ ያረጋችሁ ሰዓቴም ደግሞ ጊዜ ያላችሁ ሰዓቴን በሉ ማለት ነው። እዚህ ውስጥም እስቲ ልግባ እዚህ ጋር ደግሞ ተብሎ የሚሸጥ ነው ቤተሰብ። ዋው ትላላችሁ ቤተሰብ። በጣም ደስ የሚሉ የሚያቻሉት በጣም ደስ ይላል ቤተሰብ። ኧረ እኔ አልወጣም ከዚህ። የሚገርማችሁ ተጎባኙ ውድ የሀገሬ ልጆች። ጌታን ሳምር እኔ አበባ ስፈልግ ማለት ነው ሰዎች በጣም ነው የምወደው። ታውቃላችሁ አይደል? የአበባ ችግር አለብኝ። ተጎባኙ እስቲ አብረን እንጎባኝ። የቱ አበባ ነው ማምረው? አያችሁ እላይ ራሱ ማለት ነው። አያችሁ እላይ ራሱ ተለጥፎ ይታያል ብዬ ተስፋ አደርጋለሁ። በጣም ደስ ሙሉ አበቦች አሉ ማለት ነው። አያችሁ አበባ ማስቀመጫ ነጭ ማማምሩ። ይሄ ቦይና የሚባለው ታውቃላችሁ እናንተ? ጎደሬ ነው የሚባለው በአማርኛ፣ ቦይና ነው በወላይተኛ። እና ይሁት ቦይና ይመስላል እውነት። ቤተሰብ ኑ ተጎባኙ ማለት ነው። ደስ አይልም? ይሁት ይሄ በጓሮአችን ላይ ተክለን እግዚአብሔር ለሀገራችን ቢያብቃ እንጂ ይሁት ሳምር። አያችሁ ዛሬማ የአበባ ፋብሪካ ነው የገባውላችሁ ትላላችሁ። ዋው በጣም ነው ማምረው ቤተሰብ። ሼር ላይክ ያደረጋችሁ ያበረታታችሁ እስቲ ተጎባኙ ማለት ነው። በጣም ደስ የሚል
አያችሁ ይሄ ነገር በሀገራችን ላይ አለለን። በነገራችን ላይ ይሄ ነገር አያችሁ አለ ማለት ነው። በጣም ደስ ይላል። ቤተሰብ አትውጭ እያለኝ ነው። በጣም ሳማምሩ ማለት ነው። አበባ ማስቀመጫዎች ብቻ ቀይ አበባ አጭር የሉም፣ ግን በጣም ያማምራሉ ትላላችሁ። ዋው ለጌጣጌጥ የሚደረገው አያችሁ፣ ለጌጥ የሚደረገውን በጣም ነው ማምረው። አያችሁ እንደዚህ አድርጋችሁ አያችሁ ብዬ ተስፋ አደርጋለሁ። ማሩፋው አይቼ በጣም ነው ደስ ያለኝ ማለት ነው። ቤተሰብ አላውራም፣ ዝም ብዬ ላሳያችሁ። ቤተሰብ ላይክ ሼር አድርጉ፣ አበረታቱኝ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ድምፅ ሰዎቹ ጋር ሲደርስ ጸጥ አልኩላችሁ እና በጣም ደስ ይላል። ሼር ላይክ ያረጋችሁ አበረታቱኝ ማለት ነው። ውድ የሀገሬ ልጆች መወዳችሁና ማከብራችሁ ሼር ላይክ አድርጉ አበረታቱኝ ማለት ነው። እሺ የኔ መልካሞች ደህና ዋሉልኝ። መልካም ቀን መልካም ስራ ይሁንላችሁ። በርቱ፣ ጠንክሩ። ደህና ዋሉልኝ። ቻው ባይ ባይ።